ከሚስቱና ከውሽማው አንዷን መምረጥ የከበደው ወጣት ወደ አንድ ብልህ ሽማግሌ ዘንድ ሄዶ እርዳታቸውን ጠየቀ። ሽማግሌውም በደንብ ካዳመጡት በኋላ የፈካ አበባና ቁልቋል በእጃቸው ይዘው አንዱን ምረጥ አሉት። ወጣቱም ምንም ሳያቅማማ አበባውን መረጠ። ሽማግሌውም እንዲህ አሉ፣ የኔ ልጅ ምርጫ ልክ ሊመስል ይችላል፣ ግን የዘነጋኸው ነገር አለ። አበባው ልክ እንደ ውሽማ ነው። ከውሽማ ጋር የምታሳልፈው ጊዜ አስደሳች ነው። ያ የሆነበት ምክንያት ደግሞ እሷ ካንተ ጋር የምትሆነው ሙሉ የህይወትን ጊዜ ሳይሆን ጣፋጩን የህይወትን ክፍል ብቻ መርጣ ነው። ሚስትህ ግን ልክ እንደ ቁልቋሉ ነች። ከባዱንም መራሩንም የህይወትን ክፍል ትጋራሃለች። አበባው ውሃ ያጣ ቀን እንደሚጠወልገው ሁሉ ውሽማህም ካንተ የምትጠብቀው ጥቅም የጎደለ ቀን ትቀየርብሃለች። ሚስትህ ግን በየትኛውም ከፍታና ዝቅታ ውስጥ ብትሆንም እንደ ቁልቋሉ ምንም ሳይበግራት ሁሌም ከጎንህ ነች። የኔ ልጅ ስታዩ የሚያምር ስለመሰለ ብቻ ነገሮችን የተሻሉ አድርገህ አታስብ። ከዛ ይልቅ ጊዜው የማይሽረውን ምረጥ ብለው አሰናበቱት። ወዳጆቼ እንቆቻችንን ቤት አስቀምጠን ጠጠር ፍለጋ እንከራተት። ብሩክ ዚቲ ነኝ። ቸር ቆዩልኝ።